ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች፣ እኔ በጣም ደህና ነኝ። ይህ የምትመለከቱት የከማል ሞባይል ዩቲዩብ ቻናል ነው። በዚህ ቻናል ላይ የተለያዩ የዩቲዩብ ቱቶሪያሎች እንዲሁም የሞባይል ሃርድዌር እና ሶፍትዌር ፓርቶችን በብዛት እናያለን። ለቻናሌ አዲስ የሆናችሁ ቤተሰቦች ሰብስክራይብ በተኗን አንዴ በመንካት ቤተሰብ መሆን ይችላሉ። እንዲሁም ቪዲዮ ከተመቻችሁ ላይክ በተኗን በመንካት ድጋፋችሁን ልታሳዩን ትችላላችሁ። በዛሬው ቪዲዮ ላይ እንዴት አድርገን የአድሰንስ ፖስታ የተላከልንን እንዴት አድርገን ከአካውንታችን ጋር ቬሪፋይ ወይንም ኮኔክት አድርገን ቬሪፋይ ካደረግን በኋላ እንዴት አድርገን በምንጠቀመው ባንክ የዩቲዩብ አድሰንሳችን እና ባንካችንን ኮኔክት ኦር ሊንክ ማድረግ እንደምንችል በቀላሉ እናያለን ማለት ነው። በቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ሰላም እንዴት ናችሁ? የዩቲዩብ ቻናል ቤተሰቦች በጣም ደህና ነኝ። ይህ እስካሁን የመጣንበትና እያወራን ነው እንዴት አድርገን የዩቲዩብ አካውንታችንን ኦር ቬሪፋይ እናያለን። ይህችን የአንድን እህታችንን አካውንት ነው ቬሪፋይ የምናደርገው። በቀጥታ እስኪ ወደ ስራችን እንገባለን ማለት ነው። በቀጥታ ወደ ስራችን እንገባለን ማለት ነው። እንዴት አድርገን ነው ቬሪፋይ የምናደርገው የሚለውን ስናይ ኦር አካውንቷን እንዴት አድርገን ቬሪፋይ እናደርግላታለን የሚለውን ስናይ ማለት ነው። በቀጥታ አሁን ወደ አድሴንስ እንሄድና እዚህ ፕላስ ምልክቷን አንዴ እንነካና ለማንኛውም በስልካችሁ በተጠቀሙ ልጆች ክሮማችሁ ላይ ገብታችሁ ማለት ነው ሶስት ተቋማላችሁ ዝቅ ብላችሁ ዴስክቶፕ ሳይት ላይ ብታደርጉት ልክ ይሄ ማየው አይነት እይታ ለእናንተ የሚታያችኋል ማለት ነው። እስቲ ወደ አድሴንስ ሎጊን እንበል ማለት ነው። እዚህ ጋር ሰርች ባራችሁ ላይ ማለት ነው አድሰንስ ብላችሁ ሰርች ታደርጋላችሁ ማለት ነው። ልክ እንደምታዩት አሁን ሰርች ያደርግላችኋል። ጉግል አድሰንስ ተከፈተ ማለት ነው። ጉግል አድሰንሳችሁ ተከፍቷል ማለት ነው። በሚገርመው የዚች እህታችን ፖስታ መጥቷል ማለት ነው። ልክ በአንድ ወሩን የመጣላት ማለት ነው። ከዚህ በፊት ሪሴንት ራሳችናል። ከዚህ በቀጥታ ግን አሁን ፓስወርዷን መጥቷል እጅ ይገኛል ማለት ነው። ፓስወርድ ልከውልኛል። አሁን በቀጥታ ሞላላታል። ልክ እዚህ ጋር እንደመጣው ቬሪፋይ ዋጋ አንዴ እንነካለን። እንደምትመለከቱት ዝቅ እናደርግና በደንብ እናያለን። እዚህ ጋር እንደምታዩት ከዚህ በፊት እንደምነግረው እዚህ አካባቢ በደንብ ትኩረት አድርጋችሁ 6 ዲጂት ቬሪፋይ ፒን ይላል። እቺን 6 ዲጂት እናስገባለታለን ማለት ነው። 6 ዲጂቷን እናስገባለታለን ማለት ነው። የሞላውለት ነው። ኦኬ 6ቱን ዲጂት አድርጌለታለሁ። ስህተት አያስፈልግም እንዲህ አይነት ነገር ላይ ድጋሚ ቼክ እያደረኩ ነው። ኦኬ ከዛ ቀጥታ አሁን ማለት ነው። እንደምትመለከቱት እዚህ ጋር በደንብ ትኩረት ተመልከቱ። አድሰንስ ቬሪፊኬሽን ኮምፕሌትድ እዚህ ጋር በደንብ ይሁን። መጀመሪያ የነበረው ቦክስ አሁን የለም። እንደምታዩት እዚህ ጋር ቦክሱን አንስቶልናል። አድሰንስ ቬሪፊኬሽን ኮምፕሌትድ ይለናል። ያው ድጋሚ ለማየት አንችልም ከዚህ በኋላ ይህንን ቦክስ ማለት ነው። አሁን የአካውንታችን መሞላበት ሴተም ላይ ደርሰናል። ይህንን እስቲ ሪሎድ አድርጌ አንዴ አውላችሁ ኮምፕሊትድ እንዳለን አሁንም እሺ። አሁን ኦልሬዲ ቅድሞ እዚህ ጋር ቦክስ ቢኖር ኖሮ ምንድነው የምናደርገው? እንደ አዲስ ወር ፒናችን ስህተት ነበር። አሁን ግን ቀጥታ የራሱ ፒንኮድ ስለሞላሁለት ቬሪፊኬሽኑን ኮምፕሊት አድርጎልናል። ማረጋገጫውን ቀብሎናል ማንነታችን። አሁንስ የቡክ አካውንታችን ኦር ንግድ ባንክ ኦር ኦሮሚያ ኦር ዳሽን ሌሎችንም ማለት ነው እንዴት አድርገን ኮኔክት እንደምናደርግ በዚሁ ላይ ፔመንት ኢንፎ ትራንስ ቻንድ ትነካላችሁ። ፔመንት ኢንፎን አሁን ይህንን የምትመለከቱትን አይነት ፔጅ ከፍትላችኋል ማለት ነው። ፔመንት ኢንፎ ይህንን የመሰለ ፔጅ ከፍትላችኋል ማለት ነው። ይህንን የመሰለ ፔጅ ከፍትላችኋል ማለት ነው። አንዴ እዚች ጋር ስም ኮፒ እያደረጉ ነው።
ወደ በኋላ ስመለስ እንዳያስቸግረኝ ስለፈለግኩት ነው። እናንተ ያው ስማችሁ ስለምታቆጣት የለም። ኦኬ እዚህ ጋር እንደምትመለከቱት ይሄ ፔመንት ስር ገብታችሁ እዚህ ስር ፔመንት ኢንፎ ስር ቬሪፊኬሽን ኦልሬዲ ይሄኛውን ከጨረስን በኋላ ቀጥታ ፔመንት ኢንፎ ስር መጥተን የአካውንታችን ሊንክ እናደርጋለን። ከዚህ በኋላ በምንሰጠው አካውንት ቀጥታ ገንዘባችን እጃችን መግባት ይችላል ማለት ነው። አሁን እስቲ እንዴት እንደምንሞላ ላሳያችሁ። እዚህ ጋር ትመጡና የራሳችን መቀበያ አካውንታችን ከዚህ በኋላ እኛነታችን ተረጋግጧል። ከዚህ በኋላ ምንድን የምናደርገው አሁን በምንሰጠው ንግድ ባንክ አካውንት ወሪቨር አካውንት ወደ አካውንታችን በየወሩ እንዲያስገባልን በአንድ አካባቢ እንዲገባልን ሜትድን ከመረጥን በኋላ ማለት ነው። እዚህ ጋር ሁለት አይነት አማራጭ ነው ያለን። እዚህ ጋር እንደምታዩት አድ ቼክ ዲቴልስ እና አድ ኒው ዋየርለስ ትራንስፈር ነው የሚለው። ይህ በቼክ የሚንቀሳቀስ ነው፣ እንደኛ አይጠቅመንም። ሁለተኛው አንደኛ ላይ ያለውን እንመርጣለን። ከዛ ጠቃ እናደርገዋለን እንደምታዩት። ኦኬ አሁን በስትክክል የምንሞላበት የባንክ አካውንታችንን የአካውንት ስማችንን እና ስዊፍት ኮድ የሚባለው እና አካውንት ነምበሩን የምናስገባበት ቦታ ነው። ቀጥታ እስቲ የምንመጣና እዚህ ጋር አንደኛ ላይ የምትዩት ቤኔፊሻሪ አይዲ የሚላል ይሄ ኦፕሽናል ነው፣ ለኛ አይጠቅመንም፣ እንዘለዋለን። ይሄ ማለት ነው እንዘለውና ኔም ኦን ባንክ አካውንት የሚለውን አንዴ እናስገባለን። ኔም ኦን ባንክ አካውንቱ ላይ ያላችሁን ስም ነው የሚለው። ይህንን በካፒታል አድርጌ አንዴ ልሙላው ማለት ነው። እዚህ ጋር ሞላዋለሁ ማለት ነው ስሙ ስላለኝ። አብዱሰላም በደንብ ቼክ ማድረግ አለባቸው ማለት ነው። በደንብ ቼክ መደረግ አለበት። ባንክ ኔም ይለናል። አሁን ደግሞ አንደኛ ላይ እንደምታዩት ስሟን ሞልቻለሁ። ሁለተኛ ላይ ባንክ ኔም ይለናል። እስቲ የባንካችንን ስም እስቲ እኛው እዚህ ጋር ያላችሁ ሰርች አድርጌ ያመጣሁት አለ ኮመርሻል ባንክስ ኦፍ ኢትዮጵያ የሚለውን አንዴ ይሄኛውን ሰሌክት አደርገዋለሁ እና ኮፒ አደርገዋለሁ። ያው ብዙ ከመጻፍ ብዬ ነው። እናንተ በስነ ስርዓት ስፔል ማድረግ ከቻላችሁ እንደሱ መጣሁ። አሁን እዚህ ጋር ባንካችንን ስም አምጥቼ እዚህ ላይ ጻፍኩለት ማለት ነው። ኮመርሻል ባንክስ ኦፍ ኢትዮጵያ ማለት ነው። ከዛ ከታች ምን ይጠይቀናል? ስዊፍት ኮድ የሚል ነገር አለው። ስዊፍት ኮድ ማወቅ ያለባችሁ ነገር ሁሉም ባንክ የራሱ ስዊፍት ኮድ አለው ማለት ነው። ከዚህ መካከል አሁን የንግድ ባንክ ስዊፍት ኮድ አሳያችኋለሁ ማለት ነው። የንግድ ባንክ እዚህ ጋር ከላይ ተመልከቱት። ኮመርሻል ባንክስ ኦፍ ኢትዮጵያ ስዊፍት ኮድ ብዬ ሰርች አድርጌ ነው ያወጣሁት። እናንተም የፈለጋችሁትን አካውንት ስም ስዊፍት ኮድ ብላችሁ ብትጠይቁት ጉግል ያወጣላችሁ በቀላሉ ማለት ነው። ይኸውላችሁ እዚህ ጋር ሲቢ ቴታ የሚል ነው ስዊፍት ኮድ እና አንዴችን ሰሌክት አድርጌ ኮፒ እለዋለሁ። ኮፒ ከዛ እንሄዳለን። ያውላችሁ ፔመንት ሜተዳችን እየሞላን ነው። እዚህ ጋር ሲቢ ቴታ የሚለውን ፔስት እለዋለሁ። ስዊፍት ኮድ በጠየቀኝ ቦታ ላይ እንደምታዩት በስትክክል ገብቶልኛል። ከዛ አካውንት ነምበር ጠይቆኛል። አካውንት ነምበር እንደገና እናስገባለን። አካውንት ነምበር ኦኬ። ኦኬ አስገብቼዋለሁ። እንደገና ምን ይጠይቃቸዋል? ሪታይፕ ይላቸዋል። ሪታይፕ በስትክክል ራሱን መድገም አለባችሁ ማለት ነው። ስህተት አያስፈልግም። ሁላችሁ ሪታይፕ አድርጌዋለሁ። ቀጥታ ዝቅ እናደርገዋለን። እችኛዋን ነገር ሴቭ መሆኗን ኦር ኦን መሆኗን እንዳትረሱ። ሌላ ጊዜ ሴት አስ ፕራይመሪ ፔመንት ሜትድ የምትሏን
ማብራታችሁን እንዳትረሱ። ራይት መሆኗን ቼክ አድርጉ። ቀጥታ መጣና አሁን ይሄ ሴቭ እለዋለሁ ማለት ነው። ሴቭ እለዋለሁ። ዋው በጣም በሚገርም ሁኔታ ሴቭ አድርጎልኛል ማለት ነው። እንደምትመለከቱት ጤና ቢስ ሰላም አንቺ ቢያ በሚል አካውንት ፔመንት ሜትድን ሞልቻለሁ ማለት ነው። አሁን ይሄ ሰው ከዚህ በኋላ ያው የአካውንት መጨረሻውን አይታችሁታል። 8057 በሆነ አካውንት በየወሩ 21 አካባቢ ብሯን ያስገባላታል ማለት ነው። እስቲ ምን ቀረን የሚለውን ሪፍሬሽ እያየሁት ነው። ፔመንት ኢንፎይን ሞልቻለሁ። አካውንቷ ቬሪፋይ ተደርጎላታል። ከዛ አዲሰንስ ጋር እንምጣ። ፔመንት ሜተድ አዲሰንስ ፎር ዩቲዩብ። ከዚህ በኋላ ምንም አይነት ጥያቄ አይኖረውም ማለት ነው። ቬሪፊኬሽኑን ጠየቀን፣ ሞልተንለታል። ፔመንት ሜተድ ሞልተናል። ከዚህ በኋላ በየወሩ ገንዘብ መቀበል መቻል ይቻላል ማለት ነው። ኦልሬዲ እንደምታዩት አካውንቷ ሴፍ ተደርጎላታል። ቬሪፊኬሽኗም ኦልሬዲ ተነስቷል። ከዚህ ጋር እንደምታዩት ተነስቶላታል ማለት ነው። እና ሁላችሁም ይህንንና የመሰሉ ቪዲዮዎችን ማየት ከፈለጋችሁ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። ቻናሌ ላይ የተለያዩ አዳዲስ ቪዲዮዎች በየጊዜው ይለቀቃሉ ማለት ነው። እነሱን ገብታችሁ ቼክ ማድረጋችሁ እንዳትረሱ። ቻናሌ አዲስ የሆናችሁ ቤተሰቦች ካላችሁ ይህ ከማል ሞባይል ነው። ሰብስክራይብ አድርጋችሁ ቤተሰቡን ላይክ አድርጉት። ሼር አድርጋችሁ ሌላ ሰው በታካፍሉት በዚህ ቪዲዮ ይጠቀሙበታል ብዬ አስባለሁ። በዚህ ቪዲዮ አብሬያችሁ ነበርኩት። እኔ ከማል ነበርኩኝ። በሌላ ቪዲዮ እስከምንገናኝ ባባይ ቻው።